بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبينا محمد الصادق الوعد الأمين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما، وأرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، وجعلنا ممن يستمعون القول فيتبعون أحسنه، وأدخلنا برحمتك في عبادك الصالحين. أما بعد، የተከበራችሁ ወንድሞቼ እህቶቼ መላ ዓለም የምትገኙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ ሱአድ አብዱ መሐመድ እባላለሁ፣ ወይ ደግሞ በኡስታዝ ሱአድ ነው የምታወቀው። እስካሁን ድረስ በትግርኛ በስዊድኛ ቋንቋ ዳዕዋ እያደረኩ ማለት ነው። በስዊድን ላይ ነው የምገኘው። አሁን ደግሞ በአማርኛ በርግጥ ጀምሬ ነበር በአውዲ በፊት፣ ግን ብዙ አልቀጠልኩበትም። አሁን ግን በአማርኛ መደብ ደግሞ እንደሚጀምር ላስታወቃችሁ እፈልጋለሁ። ኢንሻአላህ ተዓላ በተለያየ ሶሻል ሚዲያ ልትከታተሉኝ ማለት ነው። በፌስቡክ ዩቲዩብም የራሴ ቻናል አለኝ። አብዛኛው አስተምረው እዛ ያለው እስካሁን ድረስ ትግርኛ ነው፣ ግን አማርኛም በፊት ያደረኳቸው አውዲ ኢንሻአላህ ተዓላ ላወርደው ነው ወደ ዩቲዩብ። ደግሞ በዚህ ላይፍ እና በፌስቡክ እና በዩቲዩብም እገባለሁ ኢንሻአላህ ተዓላ። ላይፍ በስዊድኛ ቋንቋ ሆኖ ላይቭ ዳይሬክት ማለት ነው ኢንሻአላህ ተዓላ። ማለት በአማርኛ ቋንቋ ለምንድን ነው የፈለኩት? ምክንያቱ ብዙ ሙስሊም በተለያየ ቦታ ያላችሁ አሁንም በትግርኛ ደርስ ወይ ደግሞ ትምህርቱ ሳደርግ ማለት ነው ምንድነው የምትለው ያለች ብላችሁ የምትጠይቁ የነበራችሁ ሰዎች፣ ሌላም ብዙ ሙስሊም በዚህ ቋንቋ ስለሚናገር ለሁሉም ሙስሊም በተቻለ መጠን በትንሽ ዕውቀት ያለኝ ማለት ነው ኢንሻአላህ ተዓላ ላካፍላችሁ ደስ ይለኛል። የተማርኩት ትምህርት ሸሪዓ ኡሱሉል ፊቅህ ሲሆን ማለት ነው። ተጨማሪ ደግሞ በልጆች አስተዳደግ እዚህ ሀገር ከስዊድን ሀገር የተማርኩት አለኝ ማለት ነው። ኢንሻአላህ ተዓላ ወደ አስተምረው እጀምርላችኋለሁ። አላሁ ተዓላ የቁል ፊ ኪታቢሂል ዐዚዝ ብስሚላሂ ረሕማን ረሒም ሱረት አልኢንሳን። አልኢንሳን ማለት እንደምናውቀው ማለት ነው አላህ ስብሐነሁ ወተዓላ በቁርአን ላይ ለሁሉ ሰው ነው መጥሪያ የተሰጠው ማለት ነው። ያ አዩሃ አለዚነ አመኑ ብሎ ሲጠራን ለሰው ሁሉ ደግሞ ያ አዩሃል ኢንሳን ብሎ ሲጠራን ማለት ነው ምንድነው ይሄ ቁርአን ወይ ደግሞ እስልምና ለሙስሊሞች ብቻ ሳይሆን ለመላ ዓለም ጠቅላላ እንደመጣ እንደሚነግረን ማለት ነው። ሊዛሊክ ሁላችን በዚህ ዓለም ያለን ማለት ነው በሱረት አልዓስር ሲገልጽልን፣ ሱረት አልዓስር ማለት የወቅት ጊዜ ዓስር ጊዜ ማለት ነው። አላህ ስብሐነሁ ወተዓላ ምን ይለናል? بعد بسم الله الرحمن الرحيم والعصر إن الإنسان لفي خسر. يعني إنسان مالت كل سو مالتنا إسلام إنسان مالت يتفتر سو كل ملو مالتنا مسلم بتشاسيهون يا أدم يتفتر. والعصر إن الإنسان لفي خسر بجزء الله سبحانه وتعالى قسم سيارجلن الله بجزء سيمللن مالتنا ولمندنو ጊዜ በጣም አስፈላጊ ስለሆነ አላህ Subhanahu Wa Ta'ala በተለያየ ነገሮች ይምላል ማለት ነው። በቁርአን ይቅሲም በተለያየ ነገር አንዱ ከሱ ደግሞ በወቅት ነው። ወቅት العصر ወቅት ዓስር ብቻ ሳይሆን ጊዜ በአጠቃላይ ሲነግረን ማለት ነው። والعصر إن الإنسان لفي خسر ሁላችን መላ ዓለም የምንገኝ ሰዎች ማለት ነው። በፊት የነበረ ሰው አሁንም ያለ ለወደፊትም ያለ በኺሳራ ወይ ደግሞ በኪሳራ ነው የሚገኝ በኪሳራ ነው የሚገኝ። ህይወቱ በሙሉ ኪሳራ ነው። እነዚህ ኪሳራ የወጡ ሰዎች ግን ኢላ ይላል ማለት ነው። እስቲስና ያደረግላቸው ሰዎች ግን አሉ ማለት ነው። ምክንያቱ ሁላችንም የምንኖረው በዚህ ዓለም ለዱንያ ብቻ ከሆነ መንገዳችን ካላወቅን ለምንድነው አላህ Subhanahu Wa Ta'ala ለኛ እዚያ ዓለም ያመጣን? ለምንድነው የፈጠረን? ማናቅ ከሆነ በኪሳራ ነው የምንገኝ ማለት ነው። ለምንድነው የመጣ ነው? ጊዜያችን ህይወታችን ለምንድነው የምንጠቀመው? ካላወቅን በኪሳራ ነው የምንገኘው። በአላህ ያልፈለገው መንገድ
ተገኝተን ከሆነ ደግሞ በኪሳራ ነው የምንገኘው። لذلك الله سبحانه وتعالى ይላል والعصر إن الإنسان لفي خسر إلا الذين آمنوا አሁን ከዚህ ኪሳራ የሚወጣ ማን ነው? إلا الذين آمنوا እነዚህ ኢማን ያላቸው እነዚህ እምነት ያላቸው ሰዎች ግን ከሚከስሩ ሰዎች ይወጣሉ ማለት ነው። ሌላ ሁሉ በኪሳራ ነው የሚገኝ። አላህ Subhanahu Wa Ta'ala በቁርአን ያስቀመጠልን ለኛ ብቻ ለሙእሚናት ብቻ ሳይሆን ሁሉም ሰው ለሱም መጥሪያ ስለሆነ ነው። ቁርአን የመጣ ለሙስሊሞች ብቻ አይደለም። አላህ Subhanahu Wa Ta'ala ምን ብሎናል? ረሱል ሰለላሁ ዐለይሂ ወሰለም ሲልከው ማለት ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ረሕማ ረሱል ሰለላሁ ዐለይሂ ወሰለም ረሕማ ረህመቱ በረሕመት ያወረደው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢ ማለት ነው። ኻተም ነቢይን ረሕማ ለሁሉ ሰው ስለሆነ ይህን ረሕማ ተቀብሎ ወደ ጀነት ለመግባት ለመንገዱ መከተል ነው የሚገባበት ማለት ነው። ይሄ ደግሞ በፍላጎቱ ነው ማለት ሁሉ ሰው በኪሳራ ያለው ሰው ፍላጎቱ አላህ Subhanahu Wa Ta'ala ከአሳካለት ማለት ነው የሱ መንገድ ከመረጠ በጣም እጅግ ለሱ የሚሆን አላህ Subhanahu Wa Ta'ala ደግሞ እንደአስቀመጠለት ይነግረናል። والعصر إن الإنسان لفي خسر إلا الذين آمنوا ኢማን ብቻ ሳይሆን ደግሞ አሁን እኛ ሙእሚኖች ሙስሊሞች እንላለን ግን ኢማናችንና ሙስሊም መሆናችን የሚያረጋግጠው ግን ምንድነው? አመላችን ማለት ነው ስራችን ማለት ነው። الذين آمنوا والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات እነዚህ ኢማኖኞች ከኪሳራ ሲወጡ ማለት ነው። ኢማን ብቻ ውስጤ ኢማን አለኝ በልቤ ብቻ ኢማን አለኝ እምነት አለኝ ይበቃኛል የምንለው ከሆነ አይሆንም ማለት ነው። አላህ Subhanahu Wa Ta'ala ይህን ኢማን በምንድነው የምናረጋግጠው? በስራችን ማለት ነው። በጥሩ በደግ ስራ በአመል በዛ ነው የሚታወቀው። ለምን ሁሉም እንኳን አላህ Subhanahu Wa Ta'ala እኛ በዚህ ዓለም ራሱ ስራ ላይ አንድ ሰው ሰራተኛ ከሆነ በስራው ነው አሳይቶ ጥሩ ስራ እንደሚሰራ ጎበዝ ሰራተኛ እንደሆነ በዛ ነው ደሞዝ የሚከፈለው ማለት ነው። ተማሪ ደግሞ ወይ ዩኒቨርሲቲ ተማሪ ይሆናል ወይ ኤሌመንተሪ ተማሪ ይሆናል። ትምህርት ሄዶ እዛ ቁጭ ብሎ ሙሉ ቀን ምንም ሳይሰራ ምንም ሳያጠና ሰርቲፊኬት ሊሰጠው አይችልም ማለት ነው። ولذلك እኛ እኮ በዚህ ዓለም እየተጠቀምነው አላህ Subhanahu Wa Ta'ala ደግሞ ለኛ ለዚህ መሬት ወርደን በፈተና እድሜያችን በሙሉ ተጠቅመን ወይ እናልፋለን ወይ እንወድቃለን ወይ ግማሽ ነው ሆላለን። ነስ አላህ Subhanahu Wa Ta'ala በረህመቱና በተውፊቁ ወደ አላህ የሚፈልገው እንዲወስደን ሁሌ እንለምናለን። اللهم آمين። ولذلك الله سبحانه وتعالى ይህን አመል ማለት ነው እንደ ሚዛን አደረገልን። ይህን አመል ደግሞ ኢኽላስ መኖር አለበት። أن رسول الله صلى الله عليه وسلم من بلوال إنما الأعمال بالنيات وإنما لكل امرئ ما نوى ኢማኑ የሚያሳውቀው ወይ ደግሞ ትክክለኛ የሚያደርገው በትክክለኛ መንገድ ሲሆን በኪታብላህ ወሱነት ረሱል ተከትሎ ሲሄድ ቀጥሎ ደግሞ የሚሰራው አመል የሚሰራው ስራ ለአላህ ብቻ ብሎ ሲያደርገው ወይ ደግሞ ሲያረገው ማለት ነው አላህ Subhanahu Wa Ta'ala መቅቡል እና ተቀባይ የሚያደርግለት ማለት ነው። ولذلك አላህ Subhanahu Wa Ta'ala እንዳለን ማለት ነው ኢነል ኢንሳና ለፊ ኹስር ኢላ الذين آمنوا وعملوا الصالحات እነዚህ ኢማኖኞች ማለት ነው። እነዚህ ሙእሚኖች አመላቸው ሳሊህ የሚያረገው በኢማን ስላላቸው በአላህ Subhanahu Wa Ta'ala ኢማኑ ይሄ የሱረት አልዓስር ማለት ነው በጣም የዓቂዳ የሚናገረው ሱራ ነው። ዛሬ በርግጥ በትንሽ አጠር ያለ በዛ ጉዳይ ላናግራችሁ የፈለኩ ስለሆነ እንጂ በጣም ረጅም ትምህርት አለው ማለት ነው። إلا الذين آمنوا وعملوا الصالحات ቀጥሎ ደግሞ ምን ይለናል? እነዚህ ሙእሚኖች እኮ ኢማንኞች ሆነው ቀጥሎ ወደ አመል ሳሊህ ሲሄዱ ማለት ደግሞ ሌላ የሚያስፈልጋቸው ነገር አለ። ምንድነው? وعملوا الصالحات وتواصوا بالحق وتواصوا بالصبر وتواصوا بالحق መጀመሪያ ማለት ነው ይህን እኛ ሙእሚናት ሙስሊሞች ብለን ካረጋገጥን ማለት ነው በሸሃደት አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ
እንደ አርካን الإسلام ሁሉም ይነግረን ማለት ነው። ኢቃም ሰላ፣ ኢታእ ዘካ፣ ወሰሙ ረመዳን፣ ወሐጁል በይት ቀጥሎ ደግሞ አርካን الإيمان ሁሉ 6 አርካን الإيمان ስናደርግ ማለት ነው። ይህ ሁሉ በእስልምና የመጣ ሁሉ ቁርአን ሐቅ እንደሆነ፣ አንቢያ ሐቅ እንደሆኑ፣ ቅያማ እንዳለ ሐቅ እንደሆነ፣ መላኢካዎች ሐቅ እንደሆነ፣ ሒሳብ እንዳለን አላህ ጋራ ቆመን በዓመላችን እንደምንጠየቅ ሁሉ ይህን ሁሉ ካረጋገጥን ማለት ነው። ወተዋሰው ቢልሐቅ በአላህ ስብሐነሁ ወተዓላ ሐቅ የሰጣቸው ዲን እስልምና ማለት ነው። በዚህ ወስያ ሲዳረጉ ማለት ነው። ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም ለብዙ ሰሓባዎች ሲመጡ በውልቀና በጀማዓ በተለያየ ነሲሐ ያደርግላቸው ነበር፣ ተውሲያ ያደርግላቸው ነበር። እኛ ደግሞ በዛ በዲኑ በሐቅ ይዘን ሁላችን የተረዳዳን ማለት ነው። ተዋሰው ቢልሐቅ ወተዋሰው ቢሰብር። አሁን ይህን ዲን ማለት ነው ሱብሓነላህ አላህ ስብሐነሁ ወተዓላ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ገና ራሱ ረሱል ሰለላሁ ዐለይሂ ወሰለም ነቢይ ልከሪም በዚህ ዲኑ ለማድረስ ማለት ነው ብዙ ነገር ብዙ ችግር አሳልፎ በህይወቱ በጊዜው በእድሜው በሁሉም ነገር ማለት ነው ተረከና على المحجة البيضاء ليلها كنهارها الله سبحانه وتعالى ለረሱል ሰለላሁ ዐለይሂ ወሰለም ሁሉም ነገር በሐቅ እንዳደረስልን ሁሉም ነገር ግልጽ አድርጎ እንደተወን ሐላልም በይን ሐራምን በይን እንደሆነ እንደተወን ማለት ነው። በአያ አላህ ስብሐነሁ ወተዓላ በሕጀቱል ወዳዕ ያወረደልን ማለት ነው። አላህ ስብሐነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም በቁርአን ምን አለው? አላህ ሁሉም ነገር እንዳደረስልን ሙሉ እንደሆነ እስልምና ምንም የሚጎድለው እንደሌለ ማለት ነው። አላህ ስብሐነሁ ወተዓላ يقول اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا አላህ ስብሐነሁ ወተዓላ ዲናችን እስላማችን ማለት ነው ካምል እንዳደረገልን ማለት ነው። ቁርአንም ሙሉ በሙሉ ሐቅ የአላህ ቃል እንደሆነ እንደተነገርን ማለት ነው። ይሄ ደግሞ እስካሁን ድረስ 1400 ያደረገው ቁርአን በመሃላችን ሆኖ ህይወታችን የሚመራልን እንዳለ ሁላችን ወሊላሂ الحمد ሁሉም በተቻለ ዕውቀቱ ለማግኘት ማለት ነው። ምክንያቱ ይህን ዲን ይዞ የሚሄድ ከሆነ አላህ ስብሐነሁ ወተዓላ ይቀበለዋል ማለት ነው። لذلك والعصر إن الإنسان لفي خسر በኒ አደም በሙሉ እንዳለ ማለት ነው በኪሳራ ላይ ሲገኝ ላኪን አላህ ስብሐነሁ ወተዓላ ኢስቲስናእ ኢላ ብለዋል ማለት ነው። ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر። ስለዚህ ለዚህ ዲን ደግሞ ሰብር ያስፈልገዋል፣ ትዕግስት ያስፈልገዋል። ለምን በህይወታችን በራሳችን በዚህ ሃይማኖት ተከትለን ለመሄድ ራሳችን ነፍሲያችን ብዙ ትዕግስት ለማድረግ ታስፈልገናል። ምክንያቱ ሰይጣንም ጅሃድ ማድረግ አለብን፣ ነፍሲያችንም ጅሃድ ማድረግ አለብን። ስንት ጠላይ ደግሞ ለዚህ ሃይማኖት ለዚህ እስልምና ሌሊትና ቀን የሚያስቡልን ለዚህ ለማጥፋትን ጥርጣሬ ወደ ሙስሊም ልብ ለማስገባት የማያደርጉት ነገር የለም ማለት ነው። እኛ ደግሞ ወሊላሂ الحمد ዋድህ የሆነ ግልጽ የሆነ ሃይማኖት ነው ያለን። ምንም የማያሳፍር ሃይማኖት የምንኮራበት ሃይማኖት አላህ ስብሐነሁ ወተዓላ ሰጥቶናል። ለምን አላህ ስብሐነሁ ወተዓላ ምን ብሎናል? ላ ተሂኑ ወላ ተሕዘኑ ወአንቱም الأعلون። እናንተ የሆነ የፈለገ ሁኔታ ቢመጣ በዚህ ዓለም ላይ ማለት ነው ማዘን የለባችሁ። ለምን አላህ ከኛ ጋር ከሆነ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከኛ ጋር ከሆነ ምን የሚያሳዝነን ነገር አለን? ምንም አያስፈልገንም ማዘን። ዋና የሚያስፈልገን ምንድነው? ጠንከር ብለን ዲናችን ዒልም መውሰድ አለብን፣ ዒልም መፈለግ አለብን። ዒልም ይዘን ደግሞ በተግባራዊ አላህ ስብሐነሁ ወተዓላ እንዳለን ማለት ነው الذين آمنوا ኢማኑ አውቀን ተግባር አላህ እንደሚወደው በአላህ የሚወደው መንገድ ደግሞ በሱነት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግልጽ የሆነ ንጥር ያለ ምንም ለሁሉም ኢማን የሚፈልግ ግልጽ እንደሆነ ለጠላዩ ደግሞ بالمرصاد እንደሆነ ማለት ነው። ለቁርአን
ለእስልምና የሚጠላ ደግሞ ሱብሓነላህ ቁርአን ራሱ ነው የሚመልሰው። እኛ አንመልስለትም፣ ቁርአን ራሱ የሚመልሰው ማለት ነው። ሊዛሊክ አላህ ስብሓነሁ ወተዓላ ፊ ሱረት ልኢንሳን ምን ይለናል? هل أتى بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا آياته يقطلال طبعا عينا يشرب بها عباد الله يفجرونها تفجيرا سورة الإنسان الله سبحانه وتعالى بتشي سورة سيقلت لن مالتنا هل أتى على الإنسان حين من الدهر لم يكن شيئا مذكورا بني آدم الله سيفطره بفيت مالتنا الله سبحانه وتعالى آدم سيفطره بفيت من ما النبر مالت لو لم يكن شيئا مذكورا منم يسو ذكر يسو مستوس منم نقر يلم مالتنا مجمريا አባታችን አደም አላህ Subhanahu Wa Ta'ala ሲፈጥረው ማለት ነው መላእክቶች ለምንድነው ይህን እኛ ላንተ እየተገዛን ያለን ሁሉ ዒባዳ ያረግን ለምንድነው ይህን በኒ አደም የምትፈጥረው? ምክንያቱ አላህ Subhanahu Wa Ta'ala እንኳን ለበኒ አደም አቅል የሰጠው ማለት ነው በፍላጎቱ ሊከተለው የሚፈልገው ማለት ነው መላእክቶች ምንም ያለ ፍላጎታቸው ሁሌ ጣዓ ሊላህ ስብሓነሁ ወተዓላ ሌላ ፍላጎት የላቸውም። አላህ ስብሓነሁ ወተዓላ የነሱ የፈጠረ አላህ የሚለው ለማድረግ ነው የተፈጠሩ ማለት ነው። እኛ ግን አላህ ስብሓነሁ ወተዓላ ጭንቅላት ሰጠን፣ የተለየ ከእንስሳዎች የተለየ ያደረገን በጭንቅላታችን ማለት ነው። በዛ ደግሞ መምረጥ እንችላለን። አላህ ስብሓነሁ ወተዓላ ይህን ኢንሳን ይህን በኒ አደም የፈጠረው ምንም ሳይኖር ማለት ነው። ሚን ወላ ሸይ አላህ ስብሓነሁ ወተዓላ ሚነል ዐደም ምንም አልነበረም። አላህ ስብሓነሁ ወተዓላ ሁሉም የሚችለው ኩን ፈየኩን ብሎ የሚፈጥር ጌታ አላህ ስብሓነሁ ወተዓላ ኢንሳን በኒ አደም ፈጠረ ማለት ነው። هل أتى على الإنسان حين من الدهر لم يكن شيئا مذكورا ምንም አልነበረም። إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا ሁላችን እንደምናውቅ ማለት ነው አደም አላህ ስብሓነሁ ወተዓላ ሲፈጥረው ከአፈር ሲፈጥረው ማለት ነው። እኛ ደግሞ በኋላ ስንፈጠር ከባልና ከሚስት ሆኖ ከውሃ ሱብሃንአላህ አላህ ስብሓነሁ ወተዓላ ሚን ወላ ሸይ ከውሃ መጥቶ ኢንሳን አድርጎ የእናቱ ሆድ ተቀምጦ ማለት ነው። እንደምናውቀው ሁላችን ትንሽ ተፈጥሮ ሆኖ መጀመሪያ ምንም ችሎታ ሳይኖረው ማለት ነው ቀስ በቀስ የሚያድግ አድርጎ አላህ ስብሓነሁ ወተዓላ ሲፈጥረው من أمشاج نبتلي فجعلناه سميعا بصيرا الله سبحانه وتعالى كنطفة كتشي كوهوا وبهلا دمو نطفة تنش عند سجا هنا بهود برحم مهتن ينات مهتن يهن بني آدم عجيب يهون بني آدم سيفطر بتأمر من قد سيفطر مالتنا الله سبحانه وتعالى سميعا بصيرا درجو مالته أمي سما أمي قلب درجو الله سبحانه وتعالى سيفطر مالتنا ከተፈጥረው አልፎ ደግሞ አላህ Subhanahu Wa Ta'ala አልተወንም። በአንቢያ በተለያየ መጽሐፎች መንገድ ላይ ምን አይነት መንገድ ይዘን እንደምንሄድ ደግሞ ነገረን ማለት ነው። ለምን አደም አለይሂ ሰላም ከሐዋ ማለት ነው ከጀነት ወደ መሬት ሲመጡ በሰይጣን ምክንያት ማለት ነው ሰይጣን ሲያሳስታቸው ማለት ነው አላህ Subhanahu Wa Ta'ala ወረዱና በዚህ ዓለም ላይ ፈተና ትፈተናላችሁ ብለናል። በሱረት الملك الله سبحانه وتعالى منال تبارك الذي بيده الملك الذي خلق الموت والحياة ليبلوكم أيكم أحسن عملا الله سبحانه وتعالى ሁሉ የፈጠረን ማለት ነው ህይወታችን ሞታችን ይህን ሁሉ ዱንያ የፈጠረልን ለኛ ማለት ነው ለበኒ አደም ምን አይነት ስራ ሰርተን በዚህ ዓለም ወደ አላህ Subhanahu Wa Ta'ala ሂደን ከሞት በኋላ ማለት ነው ለሂሳብ እንደምንቀርብ ሁላችን እናውቃለን ማለት ነው። ኢና هديناه السبيل إما شاكرا وإما كفورا الله سبحانه وتعالى በቁርአን ላይ በሐያት ረሱል ሰለላሁ ዐለይሂ ወሰለም በሰሐባ በሳሊሒን በአንቢያዎች ሁሉ ቁርአን የሚነግረን ማለት ነው። አንቢያዎች ሁላቸው የመጡ የረሱል ሰለላሁ ዐለይሂ ወሰለም መንገድ ይዞ
ሁላቸው እንደነበሩ ሁላችን እናውቃለን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኻተም ነቢይና ወልአንቢያ ወሩሱል ሆነው ለዚህ ከሰማይ የሚመጣ የነበረ ዋሂ በሱ ተደመደመ ማለት ነው። ኢና ሀደይናሁ ሰቢላ ኢማ ሻኪረን ወኢማ ከፉራ። አላህ ስብሐነሁ ወተዓላ ለሁላችን ለኢንሳን የሰው ተፈጥሮ ማለት ነው፣ ለአዳም ሰው ማለት ነው፣ ለሁላችን አንድ አይነት አፈጣጠር ፈጠረን ማለት ነው። እንሰማለን፣ እናያለን፣ ቀልብ አለን፣ ሁሉም አለን ማለት ነው። ሊዛሊክ ይህን በኒ አደም አላህ ስብሐነሁ ወተዓላ የሰጠው መንገድ በዛ ተከትሎ ከሄደ ማለት ነው። ኢና ሀደይናሁ ሰቢላ መንገድ አሳይቶን ማለት ነው። ፈጀዐልናሁ አላህ ስብሐነሁ ወተዓላ ኢና ሀደይናሁ ሰቢላ ኢማ ሻኪረን ወኢማ ከፉራ። ብዙ ሰው በዚህ ዓለም ላይ ያሉት ማለት ነው አላህ ተከትሎ ይሄዳሉ ማለት አይደለም። ስንት ሰው አላህ የሚክድ አለ፣ በአላህ የማይከተል ስንት ሰው አለ ማለት ነው። ኢማ ሻኪረን ወኢማ ከፉራ። አላህ ስብሐነሁ ወተዓላ ደግሞ አንዱ አመስጋኝ ሆኖ አላህ አመስግኖ በህይወቱ ለአላህ ተገዝቶ የሚሄድ ሰው አለ። ሌላ ደግሞ ካዳም ሆኖ በዚህ ዓለም አሳልፎ ወደ አላህ የሚሄድ አለ ማለት ነው። እሱ ደግሞ ምን አይነት ዓዛብ ምን አይነት መቅጣት እንደሚጠብቀው በሙስሊም ላይ ሁሉ አይጠፋውም ብዬ ነው የማስበው። ቀጥሎ አላህ ስብሐነሁ ወተዓላ ምን ይለናል? ኢና አዕተድና ሊልካፊሪና ሰላሲለ ወአግላላ። አላህ ስብሐነሁ ወተዓላ ለሙእሚኖች ያስቀምጥላቸው ጀነት ነው፣ ለካፊሮች ያስቀምጥላቸው ደግሞ ጀሃነምና ብዙ ዒቃብ አለው። ነስአሉላህ አልዓፍወ ወልዓፊያ፣ ነስአሉላህ አን ይወፊቀና ሊማ ዩሒቡሁ ወየርዳ፣ ነስአሉላህ ስብሐነሁ ወተዓላ አን የጅዐልና ሚነል ሙእሚኒን። አላሁመ አሚን። ለምንድን ነው ይህን አያ ይህን ሱራ በዛ መጀመሪያ የፈለግኩት? ይህን ዳዕዋ ማለት ነው እስልምና ለሙእሚን ብቻ ሳይሆን ለሁሉ ኢንሳን ለሁሉ የአዳም ሰው የተፈጠረ ማለት ነው ስለሆነ በዚህ ሱራ ሁላችን ይህን ሃይማኖት እንደሚመለከተን ለመነጋገር ፈልጌ ማለት ነው። አስአሉላህ ስብሐነሁ ወተዓላ አን ይወፊቀና ሊማ ዩሒቡሁ ወየርዳ። ቀጥሎ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ምን ብሎናል? በአጭር ማነሳው ማለት ነው ሰፊ ሐዲስ ነው። ረሱል ሰለላሁ ዐለይሂ ወሰለም ብለናል አምስት ነገሮች ሳይመጡ ተጠቀምባቸው። አምስት ነገሮች ሌላ አምስት ነገሮች ሳይመጡ ተጠቀምባቸው ይላል። እግተንም ኸምሰን ቀብለ ኸምስ። ምንድነው እነዚህ? ረሱል ሰለላሁ ዐለይሂ ወሰለም ብለዋል ማለት ነው ሐያቱክ ቀብለ መውቱክ፣ ሰሐቱክ ቀብለ ሰቀሙክ፣ ፈራቁክ ቀብለ ሽغሉክ፣ ሸባቡክ ቀብለ ሀረሚክ፣ غናከ ቀብለ ፈቅሪክ። ይህን ሐዲስ ፊማ ማዕነው ምንድን ነው? አምስት ነገሮች ተጠቅምባቸው ሌላ አምስት ነገሮች ሳይመጡ በፊት ማለት ነው። እነዚህ ደግሞ ህይወትህ አላህ የሰጠ ህይወት አንድ ህይወት የተሰጠን ማለት መጠቀም እንዳለብን በአላህ በሚወደው መንገድ ማለት ነው። በእስልምና ሁነን አላህ የሚወደው ስራ እየሰራን ማለት ነው። እቺ አጭር ጊዜ የተሰጠን እድሜ ማለት ነው መጠቀም እንዳለብን ረሱል ሰለላሁ ዐለይሂ ወሰለም ወሲያ አደረገልን። እግተንም ሐያቱክ ቀብለ መማቱክ። ምክንያቱ መቼ እንደሚመጣ ሞት አናቅን ማለት ነው። ሁላችን ደግሞ እንሞታለን። ሱረቱል ኢንሳን ያልነው ኢንሳን ከተባለ ይወለዳል ይሞታል ማለት ነው። ሁሉ ኢንሳን ማለት ነው። ሁሉ በኒ አደም ይወለዳል ይሞታል። ማንም ሰው በዚህ ዓለም ለዘላለም የሚኖር የለም ማለት ነው። ስለዚህ ህይወቱ መጠቀም አለበት በትክክለኛ መንገድ በትክክለኛ አጠቃቀም። ምክንያቱ እቺ ህይወቷ ማለት ነው የሚመጣ እድሜ በጀነት ላይ ወይ በጀሃነም ላይ ስለምትተረጎም እኛ ደግሞ ምንድነው የምንፈልገው? በዚህ ዓለም ምንድነው የምንፈልገው? ወስነን ሊላሂ ተዓላ ብለን በተቻለ መጠን ማለት ነው እንደ ረሱል ሰለላሁ ዐለይሂ ወሰለም እንዳለን ማለት ነው ኢተቂላህ መስተጣዕት አላህ መፍራት እንዳለብን ማለት ነው ህይወታችን መጠቀም አለብን ማለት ነው። ምክንያቱም ሞት ከመጣ ምንም ማድረግ አንችልም ማለት ነው። ከሞት በኋላ ምንም መጠቀም አንችልም። ኢላ አዕማሎች አሉ ከሞት በኋላ መጠቀም የምንችላቸው ማለት ከሞታችን በኋላ የሚመጡ ስራዎች ያሉት አሉ። ላኪን በሌላ ጊዜ ኢንሻአላህ እናነሳቸዋለን። ቀጥሎ ደግሞ አንድ ሰው ጤና ሲኖረው ብዙ ነገር መጠቀም በጤናው ካልቻለ በሽታ ሲመጣ ምንም ማድረግ አይችልም ማለት ነው። እኛ ሁላችን ጤና ጊዜ ያለን
በሚሰራ ብዙ በጤና ጊዜ ያለ በበሽታ ጊዜ ሲሆን አይቻልም። አንድ ሰው ጤናማ ሆኖ ሲንቀሳቀስ ሲሮጥ ወደዛ ሲሄድ ማለት ነው አንድ ቀን ላሰማህላህ በሽታ አላህ ከጻፈለት ማለት ነው ከከተበለት በርግጥ ሙስሊም ሲሆን ሁሉም ነገር የሚደርሰው ነገር በጥሞና ከተቀበለው አልሐምዱሊላህ ካለ ማለት ነው አጅር አለው። ምንም የሚከስረው ነገር የለም። ላኪን በጤና ሆኖ ቆሞ መስገድ ሲችል ወደ መስጊድ መሄድ እየቻለ በሽታ ከመጣ በምሳሌ አልጋ ላይ በሽታ ከያዘው ወይ ደግሞ ምንም መንቀሳቀስ አልቻለምና ወንበር ሆኖ ቁጭ ካለ ማለት ነው ቆሞ መስገድ ካልቻለ ይህን በጣም የጤናው ጊዜ ያለፈ በጣም ይቆጨዋል። ማለት በህይወቱ ያለ ጊዜ ሳይጠቀመው ሞት ሲመጣ ብዙ ነገር ያለፉት ስራ ወይኔ በህይወት ብኖር እኮ ብዙ ነገር ጥሩ ነገር መስራት መቻል ነበረብኝ እያለ ሲቆጣ ወይ ደግሞ ሲጸጽተው ይገኛል ማለት ነው ወደ አኼራ ሲሄድ ማለት ነው። ከዛሊክ ጤና ሲኖር ደግሞ ጤና ያለ ጊዜ ብዙ እንደሚሉት የሚተርቱት ምንድነው ጤና ማለት እኮ በጤነኞች ዘውድ ያለ በሽታሞች የሚያዩት ብቻ ነው። ምክንያቱም አንድ ሰው በሽተኛ ከሆነ ነው የጤና ጥቅም የሚያውቀው እንጂ ጤነኛ ጊዜ ሆኖ በፍጹም የጤና ጥቅም ሁላችን ልንረሳው እንችላለን። ምክንያቱም በቃ እንዴት ተያዘ ነው የምናደርገው ህይወት እንዳለች እንቀሳቀሳለን ማለት ነው። ሞት እንደማይመጣ ነው የሚመስለን ብዙ ጊዜ። ከዛሊክ ደግሞ ጤና ያለን ጊዜ ደግሞ በሽታ የሚመጣን አይመስለንም። ሱብሃንአላህ በኒ አደም የሰው ልጅ ማለት ነው በጣም ይረሳል። ገፍላ ላይ እንኖራለን ሁላችን ማለት ነው። ለዛ ነው መስታወስ ስለሚያስፈልገን ለራሴም ለእናንተም ላስታውሳቸው በዚህ ድሮስ ብዬ ነው እንጂ ከእናንተ በላይ አውቄ ማለት አይደለም። እውቀቴ በጣም ትንሽ ነው። ተማሪ ነኝ እኔም ልላችሁ ፈልጋለሁ። ቀጥሎ ደግሞ ምን ይለናል ሐዲሱ? ፈራቁክ ቀብለ ሹግለክ አፍወን ጊዜ ሲኖረን ማለት ነው። እስፔሻሊ የጊዜ ችግር ደግሞ በዚህ ዓለማችን ያለን ጊዜ በዚህ ሰዓት ጊዜ እስፔሻሊ ጊዜ በረካ የተነሳበት ጊዜ ያለ ነው ማለት ነው ነው እኛ የምናውቀው ጊዜ ያለን ብዙ ጊዜ አንድ ሰው ጊዜ ሲኖረው ማለት ነው ጊዜ የት እንደሚያጠፋው አያውቅም። ጊዜ ያለው ብዙ ነገር መስራት እየቻለ ማለት ነው። ምክንያቱም ሱብሃንአላህ እኛ እኮ ሙእሚነን ጊዜ የለንም። እቺ ትንሽ ጊዜ ያለችን ማለት ነው ምላሳችን ሳያርፍ አላህ ማስታወስ አለብን። እስትግፋር ማድረግ አለብን። ዱዓ ማድረግ አለብን። ወደ ኸይር ለመስራት መሯሯጥ አለብን። ምክንያቱም በዛ ነው አላህ ሱብሓነሁ ወተዓላ ሚዛን የሚመዝንልን የውመል ቂያማ ማለት ነው። ጥሩ ስራ ካልሰራን ብዙ መጸጸት ይመጣል ማለት ነው። ለአኑ አላህ ሱብሓነሁ ወተዓላ ምን ይለናል? ፈመን ያዕመል ምትቃለ ዘረትን ኸይረን የራ ወመን ያዕመል ምትቃለ ዘረትን ሸረን የራ። ዘራ ማለት ትንሽ ጤፍ የምታክል ኸይር ቢያደርግ ማለት ነው ለወደፊት የውመል ቂያማ ይጠቅመዋል። መጥፎ ነገር ደግሞ ትንሽ እንደ ጤፍ እንደ ዘራ ማለት ነው በአይን የማትታይ ቢያደርግ ደግሞ አላህ ሱብሓነሁ ወተዓላ በዛ ደግሞ ዒቃብ ወይ ደግሞ ቅጣት ይኖረዋል ማለት ነው። ስለዚህ ይህን ጊዜ እንዴት ብለን ነው የምንጠቀመው? እስፔሻሊ አሁን ደግሞ ጊዜያችን በሶሻል ሚዲያም ይሁን በተለያየ በዚህ በዓለማችን ያለ ብዙ ስትሬስ የሚያስገባ በየት ስትሬስ ነው ያለን? በአኼራ የሚወስደን መንገድ ስትሬስ ነው የምናደርገው ወይስ በዚህ ዱንያ የሚጠራን በሁሉም ቦታ ለዱንያ ብቻ የሚጠራ ነው ሁላችን የሚጋብዘን ያለን ጊዜ ያለ ነው ማለት ነው። ለሁላችን አላህ ይርዳን። አላህ ተባት ይስጠን። አላህ አቅል ይስጠን። አላህ እውቀት ይስጠን። በእውቀታችን ደግሞ በተግባር ለማዋል አላህ ስብሐነ ወተዓላ ተውፊቅ ይስጠን። አላሁመ አሚን። ስለዚህ ጊዜ ካለን ፈራቁክ ቀብለ ሹግለክ። ምክንያቱም አንድ ሰው ጊዜ ያለው
እደርስበታለሁ አረገዋለሁ እያለ ማለት ነው። ሱብሃነላህ ቢዚ የሚሆንበት ጊዜ ይመጣል ማለት ነው። በስራም በትዳርም በልጆችም በምንም ለአላህ ማድረግ የሚገባው ነገሮች ሳያርግ ጊዜ ያልፋል ማለት ነው። ወሊዛሊክ ጊዜ ያለው በጊዜው መጠቀም አለበት ማለት ነው። ሁላችን መጠቀም አለብን። ምክንያቱ የኛ ጊዜ ወርቅ ነው። ከማንም በላይ ለኛ ክብር ማለት ነው። ህይወታችን ሰከንድ የሚሄድ ደቂቃ የሚሄድ ሰዓቱም የሚሄድ ቀኑም የሚሄድ ወሩም የሚሄድ ሁሉ ከህይወታችን ስለሚሄድ አይመለስም። ወላሂ እንደ እድሜ እንደ ጊዜ ቶሎ በፍጥነት የሚሄድ ነገር ራሱ የለም ማለት ነው። ወሊዛሊክ ረሱል ሰለላሁ ዐለይሂ ወሰለም ይህን ነቢ ማለት ነው ለእኛ ቡሽራ ይዞልን የመጣ ለእኛ ጀነት እንደሚጠብቀን ሊነግረን የመጣ በዛ ደግሞ አስጠንቅቆ አደራችሁ ጊዜያችሁ ተጠቀሙ፣ እድሜያችሁ ተጠቀሙ። ዓለም ላይ ያለ በሙሉ ለዒቡን ወለሁ ዱንያ ኢነ ወመል ሐያቱ ዱንያ ኢላ ለዒቡን ወለሁን ቁርአን እንዳለን ማለት ነው። አደራ እያለ ረሱል ላ ሰለም ሲነግረን ማለት ነው። ለእኛ ስለሚያስብልን ረሱል ስ ላ ሰለም ኡመቲ ኡመቲ እያለ ይህን ነቢ ለኡመቱ ሁሌ ከራሱ በላይ የሚያስብልን ማለት ነው። የውመል ቅያማ ከቀብር ገና ሲወጣ ራሱ ኡመቲ ኡመቲ የሚለው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አታሳፍረኝ በኡመቲ እያለ ለእኛ ዱዓ የሚያደርግልን ሰለላሁ ዐለይሂ ወሰለም በሱ መንገድ እኛ ደግሞ መሄድ እንዳለብን ማለት ነው። በተግባር እኛ እንደምንወደው ማሳወቅ ከፈለግን ደግሞ በተግባርና በስራ በሱነት በትባዕ ሱነት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የእሱ ሱና ተከትለን ከሄድን ነው የእሱ መውደድ የምናሳውቅ እንጂ በሌላ መንገድ በአላህ የማይወደውና በረሱል ሰለላሁ ዐለይሂ ወሰለም የማይወደው ስራ በዛ አይደለም እኛ ፍቅራችን ለረሱል ሰለላሁ ዐለይሂ ወሰለም የምንገልጸው ማለት ነው። ቀጥሎ ምን ይለናል? ጊናካ ቀብለ ፈቅሪክ። አንድ ሰው ሀብታም ያለ ማለት ነው፣ ገንዘብ ያለው ሰደቃ መውጣት እየቻለ ለቤቱ በገንዘቡ ለቤተሰቡም ለልጆቹ ለሚስቱ ለሁሉም ጥሩ ኑሮ መኖር እየቻለ ስንት ሰው አለ በእጁ ላይ ገንዘብ መውጣት የማይፈልግ ኪሱ ላይ ብቻ አስቀምጦ መኖር የሚፈልግ ስስታም ሆኖ ለገንዘብ ብቻ እየኖረ ዓብድ ዲርሃም ወዓብድ ዲናር ሆኖ የሚኖር ብዙ ሰው አለ ማለት ነው። ይህን ደግሞ አላህ አይወደውም። ወሊዛሊክ ረሱል ላ ሰለም ምን አለ ማለት ነው? ገንዘብ አሁን ካለህ በእጅህ ያለህ በጥሩ መንገድ ተጠቀምበት። ለምስኪን ስትሰጥ፣ ለአይታም ስትረዳ፣ መስጊድ ሊሰራ በገንዘብህ እየሰጠህ በተለያየ ነገር ማለት ነው። ምክንያቱ ሰደቃ የውመል ቅያማ በጣም ትጠቅማለች ማለት ነው። ለምን እኛ ብዙ ኃጢአት ብዙ ዘንብ ስለምናደርግ እኛ አላህ ስብሐነ ወተዓላ የሚፈልገው ከኛ ማለት ነው ቁርአን በመቅራታችን፣ ሰደቃ በመውጣት፣ ጾም ፈርድ ብቻ ሶላት ፈርድ ብቻ ሳይሆን ተጨማሪ ደግሞ ናፊላ መስገድ፣ ናፊላ ጾም መጾም ማለት ነው። አላህ የሰጠው ሰው እንደዚህ እያደረገ እቺ ያለች እድሜ በጥሩ መንገድ ተጠቅሞ